ሰላም አለይኩም ወራህመቱላሂ ወበረካቱ። ወድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ስፕሪንግ ሮል ነው ማሳያችሁ። እኔ በአማርኛ ምን እንደሚባል አላውቅም እና እሱን ነው ማሳያችሁ። ለረመዳን በጣም ቆንጆ ነው። በዛ ላይ በጣም ነው የሚጣፍጠው ማለት ነው። ያው የምትሰሩት ታውቁታላችሁ ማለት ነው። ሞክሩት። ያው እኔ ሲደብረኝ ነው አንደኛ በእጄ እያያዝኩ ነው የምቀርጸው። በአንድ እጄ እየሰራው በአንድ እጄ ነው። ቢሆንም ይጠቅማችኋል። ላይክ ሼር ኮፒሊንግ አድርጉልኝ። ለማንኛውም ሼር ላይክ አድርጉልኝ ሾዶችዬ። ለእናንተም ይጠቅማችኋል፣ ለእኔም ይጠቅመኛል። ላይክ ሼር አድርጉልኝ፣ ኮሜንት ማለት ነው። አሁን ወደ ስራው እንገባለን እና ዛሬ ማሳያችሁ ስፕሪንግ ሮል ነው። እኔ በአማርኛ ምን እንደሚባል አላውቅም። የሚያስፈልጉትን ግብአቶች እነግራችኋለሁ ማለት ነው። በመጀመሪያ ክሮሞል ወይም ደግሞ ምንድን ነበር የሚባለው በኢትዮጵያ፣ ይሄንን በደንብ አድርጋችሁ ታጥቡታላችሁ ማለት ነው። ውስጥ ቆሻሻ ስለሚይዝ ማለት ነው። ይሄን በደንብ አድርጋችሁ። በነገራችን ላይ ዶሮን የፈጨሁት ቤት ነው፣ የተፈጨ ዶሮ ነው። ይሄኛው ደግሞ ካሮት ነው፣ ጀዘር። ይሄኛው ሽንኩርት ነው፣ በረጃጅሙ ነው የቆረጥኩት ማለት ነው። እዚህ ጋር ደግሞ ቃሪያ ምለወን ቢሆን አሪፍ ነበረ፣ የለኝም። እዚህ ጋር ደግሞ ሽንኩርት አለኝ። የሚያስፈልጉት ባህራቶች ደግሞ ፍልፍል አስዋድ፣ ቆንዶ በርበሬ፣ ያኔ ዘንጅቤል። ፍሬሽ ቢሆን አሪፍ ነው። ከነጭ ሽንኩርቱ ጋር ታቁላሉታላችሁ። በጣም ነበር የሚጣፈጠው። እኔ ግን ፍሬሽ ስለሌለኝ የተፈጨ ዱቄቱን ነው ያረኩበት የማረግበት ማለት ነው፣ ዘንጅቤል። ከዛ እዚህ ጋር ደግሞ መረቅ ድጃጅ አለኝ፣ ማጂ ማለት ነው። ይሄ መረቅ ድጃጅ ይባላል። በደል ማጂ ማለት ነው፣ ዱቄት ነው ይሄ። ይሄው በደል ማጂ መረቅ ድጃጅ አለኝ። ዘይት አደርግበታለሁኝ። በዚህ መልኩ እናዘጋጀዋለን ማለት ነው። እንዴት እንደማዘጋጀው አሳያችኋለሁ። በመጀመሪያ ግን እዚህ ጋር እኔ ዱቄት ሊጥ አብኩቻ አስቀምጫለሁ፣ ምክንያቱም ማያይዝበት ማለት ነው። ተቀልል። እዚህ ጋር ደግሞ እኔ የምጠቀመው ስፕሪንግ ሮል መጠቀም ትችላላችሁ። አሳያችኋለሁ እንዴት ያለ እንደሆነ። እኔ ስለሌለኝ ወረቅ መጠበቅ ነው የምጠቀመው ማለት ነው። ስለዚህ እኔ ባለኝ ነው። ግን በጣም አሪፍ የሚሆነው ስፕሪንግ ሮል ሲኖራችሁ ነው ማለት ነው። ይሄን በጣም ቆንጆ ነው፣ ይጣፍጣል። ያ ግን ድርቅ ያለ ነው የሚሆነው ማለት ነው። እና በዚህ መልኩ ይሄኛውን አዘጋጅቻለሁ። አሁን እንዴት እንደምሰራ አሳያችኋለሁ ማለት ነው። እዚህ ጋር ለኩሻለሁኝ። ከዛ እዚህ ዘይት አድርጌያለሁኝ። እንትኑን አደርጋለሁ በመጀመሪያ ቱሙን። ዝንጅብል ቢኖረኝ እንትኑ አሪፍ ነበር፣ ፍሬሹ የለኝ ግን ፍሬሹ ማለት ነው። ፍሬሹ ካላችሁ ፍሬሹ ተጠቀሙ፣ በጣም አሪፍ ነው፣ ይጣፍጣል። የሆነ በእጄ ስልኬን ይዤ ስለሆነ ብዙም አይመቸኝም። ዘይት ባታበዙ ቆንጆ ነው። ከዛ እንትን እስከሚል ድረስ ጠብስ እስከሚል ድረስ ዝንጅብሉና ሽንኩርቱ ማለት ነው። እኔ ዝንጅብል የለኝም። ጠብስ እስከሚል እናቁላለዋለን። ይሄ ማለት ነው። ይሄው ከለሩ ቡኒ እስከሚሆን እስከሚቀየር ድረስ ነው ሽንኩርቱ። በጣም ሳር እንደዚህ አድርገን እንጠብሰዋለን። ከዛ ምን እናደርጋለን? ሽንኩርቱን ነው የምናደርገው። ይሄው እዚህ ጋር ሽንኩርቱን እናደርጋለን። በደንብ እሳቱን ጨመር አድርጉበት፣ ውሃ እንዳይተፋ። አብራችሁ ጥብስ አድርጉት። በጣም ነው የሚጣፍጠው። ይሄን ካቁላላን በኋላ ዶሮ ነው የምናደርገው። ከዛኛችሁ እንደዚህ ካደረጋችሁ በኋላ ዶሮ ነው የምናደርገው። የተፈጨውን ዶሮ እናደርጋለን። ዝንጅብል ቢኖር ራሱ ዝንጅብል በጣም ነበር ስታው ራሱ የሚጣፍጠው። ከዛ የፈጨሁትን ዶሮ እናንተ የተፈጨ ከውጭ ሊኖራችሁ ይችላል፣ ግን ቤት ፈጭቼው ነው። በዚህ መልኩ እናገናኛለን ማለት ነው። በዚህ መልኩ እናዋህደውና
በዚህ መልኩ እንትን አልኩት ማለት ነው። አሁን ምንድነው ማረጋው? ባህራቱን ነው ማረጋው። ፍልፍል አስዋድ አረጋለሁ። ይሄ ፍልፍል አስዋድ በጣም ሳይበዛ፣ ዝንጅብል አረጋለሁ። ዝንጅብል እንደነገርኳችሁ ፍሬሽ ቢኖራችሁ በጣም ታሪክ ነው። ፍሬሽ ቢኖራችሁ የበለጠ ነው የሚያጣፍጠው ማለት ነው። ከዛ ደግሞ ባዳል ማጂ መረቅ በዛጋ ማጂ አረግበታለሁ ማለት ነው። ይሄ በጣም ነው የሚያጣፍጠው መረቅ በዛጋ ማለት ነው። ማለት ባዳል ማጂ በማጂ ውስጥ ማለት ነው። አሁን ያረኩበት ከዚህ እንደዚህ ዶሮን ጥብስ ካደረግነው በኋላ ጨው እናረጋለን። በዚህ መልኩ ካቁላለሁት በኋላ አይታይም። በዚህ መልኩ ካቁላለሁት በኋላ በዚህ ይመስላል አይመስለኝም። እንደዚህ ካቁላለሁት በኋላ ምንድነው ማረጋው? ጀዛር ነው ማረጋው። ካሮቱም ማለት ነው ቀድሜ ትንሽ ጀዘሩን ከቀጠለስኩኝ በኋላ ፍልፍል ሮሚውን ከዛ መልፉፉን ነው ማረገው ማለት ነው። ጥቅል ጎመኑን ቅድም ጥቅል ጎመን ጠፍቶኝ ነው። ከዛ እንደዚህ አድርጋችሁ ታዋህዱታላችሁ። ጨው ያው ትንሽዬ እንዳይበዛባችሁ። እኔ ጨው ከሚበዛ ቢያንስ ይሻለኛል። እኔ ጨው አላበዛም በነገራችን ላይ። ጨው ማብዛት አልወድም፣ አይጣፍጠኝም። ጨው ሲያንሰው ቢያንስ ትጨምሩበታላችሁ። ከበዛ ግን አይቀነስም። ጨው አታብዙ፣ ጥሩ አይደለም ለጤንነት ራሱ። ትንሽ እንጥበሰውና እሳቱን ጨመር አድርገን ውሃ እንዳይተፋ እንትን በሰል አክደር ስለሌለኝ ነው። በሰል አክደር ካላችሁ አድርጉበት፣ በጣም ነው የሚጣፍጠው። በሰል አክደር ካላችሁ ማለት ነው። እያችሁ ከዛ አሁን ምንድነው ማረጋው ነው ማረጋው እንትን ነው ፍልፍል ሮሚውን ነው ማረጋው። ፍልፍል ደግሞ ትንሽ ካደባለቅን በኋላ ምንድነው ማረጋው? መልፉፉን ጥቅል ጎመኑ ማለት ነው። ጥቅል ጎመኑ ቶሎ ስለሚበስል ወይ ግን በአንድ እጅ ስራ በአንድ እጅ ስል ከባድ ነው። ቃንቻ ያለ አስተካክላለሁ። ያው እኮ አይታይም ምናምን በሚል ነው እንጂ ዩቲዩብ ቀጥል እየሰራ የሚያስፈልጉኝ ነገሮች ገዛ ነበር። ችግሩ ዩቲዩብ ላይ ብሰራም አይታይም ለምን እለፋለሁ በሚለው ነው። አሁን ራሱ ይደብረኛል። ያው ለእናንተ የሚጠቅማችኋል ብዬ ስላሰብኩ ነው። በዚህ መልኩ አይቱ ቅመም ሌላ ነገር አታበዙበትም። እሺ ውዶች፣ አሁን ምንድነው የምናደርገው? መልፉፉን ነው የምናደርገው። ይሄው አሁን ምንድነው የማደርገው? ጥቅል ጎመኑ መጨረሻ ላይ ከዛ ሶያ ሶስ አለኝ፣ ሶያ ሄሎ ማለት ነው። ሶያ ሄሎ አለኝ። ሶያ ትንሽዬ እናደርግበታለን፣ በጣም እንዳይጠቁርብን ለጣም ነው። ግን ሶያ ያኛው ሶያ ቢኖር ምርጥ ነው ጣዕሙ፣ ልክ እንደ ሲኒ ምግብ ማለት ነው። ከዛ እንደዚህ እናደርግ። ዋው አያችሁ፣ በዚህ መልኩ ብዙም አናቆየው፣ ምክንያቱም ስንጠብሰው ደግሞ ፍልፍል ሮሚ ይሄ ኮረም መልፉፉ ወይም ጥቅል ጎመኑ በጣም መብሰል የለበትም፣ ውሃ ስለሚሰፋ ማለት ነው። ለብ ለብ ካለ ብዙም እሳት አይፈልግም። በዛ ላይ በዘይት ስንጠብሰው ስለሚበስል በቃ
አስለን አውጥታችሁ ተራሱ በሙቀቱ እስከሚበርድ ይበስላል መልኩ። አያችሁት? እንደዚህ ታደርጉና ታጠፉታላችሁ እሳቱን ማለት ነው። ትንሽ ከለሩ ከቀየረ ያስታውቃል። በቃ አሁን እኔ ላጠፋው ነው። በራሱ ላቦት ይበስላል ማለት ነው። እና ይሄን ይመስላል። አሁን ደግሞ ወደ ቀጣዩ እንሄዳለን ማለት ነው። ይሄው አሁን ይሄ ወረቅ መጠበቁ ነው። አያችሁት? አሁን ይሄ ወረቅ መጠበቁ ነው። በእሳት ላይ ስናደርግና እናስቀምጠዋለን። እዚህ ጋር ቅድም ያዘጋጀሁት እንትን አለ። ይሄው አያችሁት? እንደውም ውሃ እየተፋ ነው በሙቀቱ። ቶሎ ጥቅል ጎመኑን ካደረጋችሁ በኋላ ቶሎ ማውጣት አለባችሁ። ምክንያቱም ውሃ ይተፋል ማለት ነው። መጨረሻ ያደርጋችሁ ጥቅል ጎመኑን ማውጣት አለባችሁ። በነገራችን ላይ ጓንት ለብሼ መስራት ብዙም አይመቸኝም። ያው ለተመልካች እዚህ ጋር ያዘጋጀው ታያችሁ እንትን እንምልበት። ከዛ እንደዚህ ያደርግና አያችሁት? ምርጥ ስፕሪንግ ሮል ማለት ነው። በቃ ከስፕሪንግ ሮል ምንም እንትን አይልም። ትንሽ ወፈር ይላል እንጂ ይሄ ልዩነቱ በጣም ነው የሚጣፍጠው። በዛ ድርቅ ነው የሚለው። አሁንም እንደዛው እንደዚህ እያደረጋችሁ ትሰራላችሁ ማለት ነው። ይሄ እንደውም እንትኑ ምርጥ ነው። ይሄ መጠበቁ ስስ ነው መጠበቁ ማለት ነው። እንደዚህ እያደረጋችሁ ሳታበዙ እንደዚህ እያደረጋችሁ ትሰራላችሁ ማለት ነው። ዘይት እንዳይገባበት እዚህ ጋር እንትኑ ትቀቡታላችሁ። ይሄው በዚህ መልኩ እንደዚህ ያደርጋችሁ ትሰራላችሁ ማለት ነው። መልኩ ጠቅልዬ ጨርሻለሁ ማለት ነው። አሁን ትንሽ ተላጃ ቆየዋለሁኝ እንዳይበርድብኝ ስጠብስ ማለት ሌላውን ምግብ ልጨርስና መጨረሻ ላይ ነው ጠብሼ ማቀርበው ማለት ነው። እንዳይበርድብኝና በዚህ መልኩ አያችሁ ልክ ስፕሪንግ ሮል ነው የሚመስለው ማለት ነው። ስስ ነው ደግሞ እንትኑ ማለት ነው። አያችሁት? ያስታውቃል ውስጥ ራሱ ዘዘሮ ምናምን ያስታውቃልና በዚህ መልኩ ነው ማለት ነው የምትሰሩት። ይሄን ይመስላል። ስፕሪንግ ሮል ራሱን አሳያችኋለሁ፣ ከላይ አስቀምጥላችኋለሁ ምስሉን የምትፈልጉ ማለት ነው። ጃሂዝ ነው የሚሸጠው፣ በዛ ነው የምትጠቀልሉት። እኔ ግን ስለሌለኝ ለጊዜው በወረቅ መጠበቅ ነው ማለት ነው የሰራሁት እና ይሄን ይመስላል። ከዛ በዚህ መልኩ እንጠብሰዋለን ማለት ነው። በነገራችን ላይ ስፕሪንግ ሮል ይሄ ነው ወረቀቱ ማለት ነው። እኔ በወረቃ ሳምቡሳ ነው የጠቀለልኩት። እናንተ ግን ጃሂዙ ይሄን ብትጠይቁ ወይም ሰርች ብታደርጉ ታገኛላችሁ ማለት ነው። በዚህ ሞክሩት።